የእስራኤል አምላክ የለመናችሁትን የጠየቃችሁትን ሁሉ ይስጣችሁ። እናንተን የሚያስፈልገው ነገር ምንድነው? እናንተ የሌላችሁ ነገር ምንድነው? ዛሬ እግዚአብሔር አምላክ የሚያስፈልጋችሁን እናንተ በእግዚአብሔር ፊት የተናገራችሁትን እግዚአብሔርን የጠየቃችሁትን ነገር የእስራኤል አምላክ ዛሬ ለእናንተ ይሰጣል። ክብር ለእግዚአብሔር ይሁን። እናንተ ብዙ በተባላችሁበት ስፍራ ይሄ እኮ አይሳካላትም፣ እቺ እኮ አይሆንላትም በተባለው ስፍራ በተባላችሁበት ቤተሰብ መካከል እግዚአብሔር ተአምራትን በሕይወታችሁ ላይ ያደርጋል። የእግዚአብሔር ቃል ሲናገር በአንደኛ ሳሙኤል ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ ኤሊም በደህና ሂጂ የእስራኤል አምላክ የለመንሽው ልመና ይስጥሽ ብሎ መለሰላት ይላል። ኢየሱስ ክርስቶስ ጌታ ነው። የዚችን የአና ታሪክ ሁላችሁም ታውቃላችሁ ቅዱሳን። ብዙ ተብላ መካን የተባለች ሰካራም የተባለች ሴት ብዙ ልጅ በማጣቷ ብዙ የተባለች ሴት በእግዚአብሔር ፊት በምታልቅስበት ጊዜ በእግዚአብሔር ፊት ጥያቄዋን በምታቀርብበት ጊዜ ኤሊ አንቺ ሴት ይሄ ስካርሽ እስከ መቼ ነው ምለቅሽ? ይህንን የወይን ጠጅ ካንቺ አርቂ ብሏት ነበር። እሷ ግን ልቧ የተከፋት ሴት እና በእግዚአብሔር ፊት ነፍሷን የምታፈስ ሴት በእግዚአብሔር ፊት የምትጠይቀው ጥያቄ ስለነበራት የምትናገረው ቃል አይሰማም ነበረ ለኤሊ። ነገር ግን በውስጧ ትጸልይ ነበር፣ ከንፈሮቿም ይንቀሳቀስ ነበር እንጂ እሷ የምትናገረው ነገር ኤሊ አይሰማትም ነበር። ነፍሷን አፍሳ እግዚአብሔርን እየጸለች እግዚአብሔር ከሰማይ ሆኖ ሰማት። ኢየሱስ ጌታ ነው። ብዙ ተብላ መካን የተባለች እናንተ ዛሬ የሚያስፈልጋችሁን ነገር የለመናችሁትን ነገር እግዚአብሔር አምላክ በሕይወታችሁ ላይ ይሰጣችኋል። እግዚአብሔር አምላክ ያደርግላችኋል። እናንተ ለምስጋና ትቆማላችሁ። የኛ አምላክ ሰጪ ነው። የኛ አምላክ የሚባርክ አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ ዛሬ ደግሞ የኔና የእናንተ አምላክ የሆነው አምላክ ሁሌም የታመነ ነው። የሚያስፈልገንን እግዚአብሔር አምላክ ያውቃል። የጠየቅነውን እግዚአብሔር አምላክ ይሰጠናል። ኢየሱስ ጌታ ነው። የለመናችሁትን ነገር እግዚአብሔር አምላክ ይስጣችሁ። የጠየቃችሁትን ነገር በኢየሱስ ስም የጸሎታችሁ መልስ አቅፋችሁ እግዚአብሔርን የምታመሰግኑበት እግዚአብሔርን ከፍ የምታደርጉበት ነገር በሕይወታችሁ ላይ እግዚአብሔር ያደርጋል። ኢየሱስ ጌታ ነው። እቺ ሴት ነፍሷን አፍሳ በእግዚአብሔር ፊት በጸለች ጊዜ እግዚአብሔር ጸሎቷን ሰምቶ የእግዚአብሔር ባሪያ የሆነው ኤሊ በደህና ሂጂ የለመንሽውን እግዚአብሔር አምላክ ይስጥሽ፣ የእስራኤል አምላክ የለመንሽውን ይስጥሽ አላት። ኢየሱስ ጌታ ነው። መረቃት። ዛሬ በኢየሱስ ስም የልጅነቴን ስልጣን ተጠቅሜ ይህ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ደግሞ በሕይወታችን ላይ ፍሬ ያፈራል። ኢየሱስ ጌታ ነው። እባርካቸዋለሁ በዚህ ቃል ቆሜ። እግዚአብሔር አምላክ የለመናችሁትን ልመና ሁሉ ይስጣችሁ። እናንተን የሚያስፈልጋችሁ በእግዚአብሔር ፊት እናንተ ያሳያችሁት ነገር ሁሉ እግዚአብሔር አምላክ ጎደሎቻችሁን ይሞላል። የደረቀው አጥንት ይለመልማል። ኢየሱስ ጌታ ነው። አልከፈትም ያለው በር ይከፈታል። የትዳር በር ይከፈታል። የልጅ ማፀን ይከፈታል። በኢየሱስ ስም እግዚአብሔር አምላክ በሕይወታችሁ ላይ ድንቅና ተአምርን ነገር ያደርጋል። ይሄንን አምናችሁ ተቀበሉት። ኢየሱስ ጌታ ነው። ኤሊ ምን አላት? ኤሊ በደህና ሂጂ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት ይላል። ሄደች እቺ ልጅም። ከዛም በኋላ ግን አዘን በፊቷ ላይ አልታየም። ኢየሱስ ጌታ ነው። አላለቀሰችም፣ አላቀረቀረችም። ሳሙኤሏን ታቅፋ ኢየሱስ ጌታ ነው። እግዚአብሔር የሰጣትን ስጦታን አቅፋ ለምስጋና ነው የተመለሰችው። ኢየሱስ ጌታ ነው። ስለዚህ ዛሬ ሳሙኤሎቻችሁን አቅፋችሁ እግዚአብሔር እናንተ ብዙ በተባላችሁበት ማህበረሰብ መካከል ብዙ የተባላችሁበት ቤተሰብ መካከል እግዚአብሔር አምላክ ለምስጋና ያቆምሻል፣ ለምስጋና ያቆመሃል። ኢየሱስ ጌታ ነው። መውሰድ ማመን የእናንተ ፋንታ ነው። መናገር ደግሞ የኔ ድርሻ ነው። ኢየሱስ ጌታ ነው። ሳሙኤሏን አቅፋ እግዚአብሔር ጸሎቴን ሰማ፣ እግዚአብሔር ሰጠኝ፣ ከእግዚአብሔር ለምኜ ተቀበልኩ ስትል ሳሙኤል እንዳለችው ሁሉ ዛሬ በኢየሱስ ስም የለመናችሁትን የጠየቃችሁትን ነገር ሁሉ እግዚአብሔር አምላክ ከዚህ ቃል የተነሳ በሕይወታችሁ ላይ ያደርጋል። በምስጋና ትቆማላችሁ። ኢየሱስ ጌታ ነው። እግዚአብሔር እኮ ጠይቄ ይሄን አደረገልኝ፣ እግዚአብሔር እኮ በልጅ ባረከኝ፣ እግዚአብሔር እኮ የትዳሬን በር ከፈተ፣ እግዚአብሔር እኮ በቢዝነሴ ባረከኝ፣ እግዚአብሔር እኮ ጸጋውን አበዛልኝ ብላችሁ
የምታመሰግኑበት ነገር እግዚአብሔር አምላክ በሕይወታችሁ ላይ ያደርጋል። ኢየሱስ ክርስቶስ ጌታ ነው። የለመናችሁትን የእስራኤል አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቻችን አምላክ ትናንትና ሲሰራ የነበረ ዛሬም ደግሞ ከኛ ጋር እየሰራ ያለ ኢየሱስ ጌታ ነው። በዓይኖቻችን እያየን ነው የእግዚአብሔርን ስራ፣ የእግዚአብሔርን ክብር፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ቸርነት እያየን ነውና ዛሬ የለመናችሁትን ነገር የእስራኤል አምላክ እንደለመናችሁት እንደጠየቃችሁት በሕይወታችሁ ላይ ያደርግላችኋል። ኢየሱስ ክርስቶስ ጌታ ነው። ይሄ በሕይወታችሁ ላይ ሆኗል። ኢየሱስ ክርስቶስ ከዘላለም እስከ ዘላለም ጌታ ነው። ተባረኩ ቅዱሳን። ቪዲዮን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ቀን በሌላ ቪዲዮ በእግዚአብሔር ቃል ተመልሰን በሰፊው እንገናኛለን። ስለምታደርጉ ነገር ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። ወዳችኋለሁ። ሻሎም